ሰላም ሰላም ውድ ሃፒ ሚዲያ ቤተሰቦች እንዴት ሰነበታችሁ? ዛሬ በፓርት 12 ቪዲዮ ተገናኝተናል ማለት ነው። በፓርት 11 የሆስቶች አካውንት ምን እንደሚመስል አሳይቻችሁ ነበር። ዛሬ ደግሞ የኤጀንቶች አካውንት ምን ይመስላል የሚለውን በደንብ አሳያችኋለሁ ማለት ነው። እዚህ ጋር የሚለያዩ ነገሮች አሉ። የኤጀንቶች እና የሆስቶች አካውንት የማይለያዩ ነገሮችም አሉ። የማይለያዩት እዚህ ጋር ፊት ለፊት የምታዩቸው እነዚህ ናቸው። ትንሽ ከፍ ላድርግላችሁ። እዚህ ጋር ያሉት በቃ እነዚህ ከቪአይፒ ጀምሮ እዚህ ጋር ይሄ የማከባው ማለት ነው። አንድ አይነት ነው። አንድ አይነት ነው። ሆስቶችም አካውንት ላይ ይሄ አለ፣ ኤጀንት አካውንቶችም ላይ አለ። የሚለያየው ይሄ ነው። ይሄ ነው የሚለያየው። ይቺ ኤጀንት ከምትለው ይቺ ማለት ናት። ይቺ ናት የምትለያየው ይቺ። ይሄ የኤጀንቶች ብቻ ነው። ኤጀንቶች ላይ የሚገኝ ነው ማለት ነው። ስለዚህ ምንድነው ልዩነቱ? ይሄ ሆስቶች አካውንት ላይ ማግኘት ትችላላችሁ። ሆስቶች የሆናችሁ ልጆች እዛ ላይ ታገኙታላችሁ። ይሄን ደግሞ ኤጀንቶች የሆናችሁ ብቻ ናችሁ የምታገኙት ማለት ነው። ጥቅሙ ምንድነው የሚሉትን በደንብ እናያለን ማለት ነው። እዚች ጋር ኤጀንት የምትለው ጋር እንገባለን ማለት ነው። እዚህ ጋር ስንገባ እንግዲህ የምናገኘው እነዚህን ፊውቸሮች እናገኛለን ማለት ነው። እነዚህን ኦፕሽኖች እናገኛለን። ምንድነው ይሄ? ያው ኤጀንት የሆነው ሰው ያው የዚህ አካውንት ስም ነው፣ ባለቤቱ ማለት ነው። እዚህ ጋር ምንድነው የምታገኙት? ምሳሌ እናንተ ኤጀንቱ ናችሁ፣ ልጅ ሲኖራችሁ፣ ልጆች ያላችሁም አላችሁ። እዚህ ጋር አርነር ቱዴይ በኮሚሽን ወይም እነሱ ልጆቻችሁ በእናንተ ስር ያለ ትራንዛክሽን ሲፈጸም ወይም ኮይን ኤክስቼንጅ ሲደረግ የእናንተ ኢንካም ወይም ደግሞ የቀን ገቢያችሁ ማለት እዚህ ጋር ይቀመጣል ማለት ነው። ይሄ አርነር ቱዴይ የሚለው እሱ ጋር ይቀመጣል ማለት ነው። እዚህ ጋር አብሮ ይደምረዋል። እዚህ ጋር ይቺ ፖይንት ዊዝድሮ የምትለው ጋር እዚች ጋር ይደምረዋል ማለት ነው። ምሳሌ እዚህ ጋር የሆነ ፖይንት ቢኖር እዚህ ጋር ተደምሯል ማለት ነው። ይቺ 9 የምትለው ጋር ይደምራታል ማለት ነው። ይሄ ምንድነው? ይሄ የቀን ገቢያችሁን የምታዩበት በኮሚሽን ወይም በኤጀንት ኢንካም ያገኛችሁበትን የቀን ገቢያችሁን የምታዩበት ሲሆን እዚህ ጋር ደግሞ አጠቃላይ ደምሮ ያላችሁን ፖይንት የሚያሳያችሁ ነው። ያው በውጭ ማየት ትችላላችሁ። እዚህ ጋር ደግሞ ያላችሁን ያሳያችኋል። እዚህ ጋር ያለው ሌላ ነው፣ እዚህ ጋር ያለው ሌላ ነው እንዳትሉ፣ እዚህ ጋር ያያችሁትን እዚህ ጋር ይደምርላችኋል ማለት ነው። እዚች ጋር ይቺ የምታዩት ቦታ ላይ ያያችኋትን እዚች ዊዝድሮ ጋር እዚች ፖይንት ጋር ይደምርላችኋል ማለት ነው። ይሄ ነው። ይሄ የቀን ገቢያችሁ ነው። ይሄ ደግሞ ያላችሁን አጠቃላይ ያላችሁን ፖይንት የሚያሳያችሁ እዚህ ኤጀንቱ ኦፕሽን ውስጥ ማለት ነው። ይሄ ነው። ሁለተኛ እንደገና እዚች ጋር ይቺ 4% ይቺ የምትለዋለች ይቺን ስለዚህች በደንብ ላስረዳችሁ ፈልጋለሁ። ምክንያቱም ኢንካማችሁ የሚጨምረው እዚህ ውስጥ ነው። ኢንካማችሁ የሚጨምረው ይሄ ሌቭል እያደገ ሲሄድ ነው ማለት ነው። የኤጀንት ሌቭሎች በ5 ደረጃ ይከፍላቸዋል። እዛ ውስጥ በደንብ ገብተን እናያቸው። እዚች ያከበብኳት ውስጥ 4% የምትለው ውስጥ እንገባለን። እንግዲህ እንደምታዩት ይህ አካውንት ምንም አይነት ትራንዛክሽን አልተፈጸመበትም ማለት ያ ማለት ምንም አይነት ኮይን አልተንቀሳቀሰበትም ማለት ነው። ስለዚህ ይሄ እንደምታዩት እዚህ ጋር ዜሮ ነው ማለት ነው። ይሄ ዜሮ ነው። ትራንዛክሽን ሲፈጸም በእናንተ ስር እዚህ ጋር ይጨምራል ማለት ነው። ይሄ ፖይንት ይጨምራል ማለት ነው። ይሄ ምንድነው? እዚህ ጋር የሚጨምረው ኮሚሽን ሳይሆን ኮሚሽን እና አርኒንግ ይለያያሉ ወይም ደግሞ ትራንዛክሽን ይለያያሉ። ይቺ 4% የምትለው ምንድናት? የኤጀንት ሌቭሎቹን ከፍ አድርጌ ወደ ላይ ላሳያችሁ። እንግዲህ የኤጀንት ሌቭል እዚች ጋር በሰንጠረዥ የምታዩት ናት ማለት ነው። ይቺ ኤጀንት ኮሚሽን ሬት የምትለው ይቺ እንግዲህ የኤጀንቶች ሌቭል ናት። ይሄ የኤጀንቶች ሌቭል ነው። እዚህ ጋር እንደምታዩት እንግዲህ ዲ ሌቭል ላይ ስትሆኑ የመጀመሪያው እንግዲህ ይሄ ነው። ዲ ሌቭል ላይ ስትሆኑ ምንም አይነት ዲ ሌቭል ላይ ስትገቡ ምንም አይነት ትራንዛክሽን አይጠይቃችሁም። ዲ ላይ ስትሆኑ እንደምታዩት እዚህ ጋር ዜሮ ነው። ምንም አይነት አርኒንግ አይጠይቃችሁም ማለት ነው። እዚህ ጋር እንደምታዩት 4% ነው ተከፋይነት የምትሆኑት።
እዚህም ጋር ያው 4% ነው ተከፋይነታችሁ ማለት ነው። ዲ ላይ ስትሆኑ ልጆቻችሁ ካንቀሳቀሱት ላይ 4% ነው የምትከፈሉት ማለት ነው። ሲ ለመግባት ምን ማድረግ አለባችሁ? 2 ሚሊዮን ፖይንት ወይም ደግሞ 2 ሚሊዮን ትራንዛክሽን ሊፈጸም ይገባል። ይሄ በእናንተ ብቻ አይደለም የሚፈጸመው። የእናንተ ልጆች ኤክስቼንጅ ሲያደርጉ ምሳሌ አንድ ልጃችሁ ኤክስቼንጅ ሲያደርግ 1000 ኮይን ምሳሌ ቢቀያየር 700 ፖይንት እሱ ጋር ይገባል። ያ 700 ፖይንት እዚህ ጋር ይደመራል ማለት ነው። እዚህ ጋር ይሄንን ከዚህ ጋር ይቀንስላችኋል ማለት ነው። 2 ሚሊዮን የነበረውን ወደ ታች እየቀነሰ ይሄድላችኋል ማለት ነው። ያ ማለት ወደ ቢ እንድትገቡ ያደርጋችኋል። ከዲ ወደ ሲ ለመግባት 2 ሚሊዮን ትራንዛክሽን በልጆቻችሁም ሆነ በእናንተም ሆነ ሊፈጸም ይገባል ማለት ነው። እና አጠቃላይ ኮሚሽኑ ሲ ላይ ስትገቡ 8% ይሆናል ማለት ነው። ያው 8% ይቻት የሌቭሏ ስም ሲ ትባላለች። ቀጣይ ሌቭሉ ደግሞ ይቺ ቢ የምትባለው ሌቭል ናት። ቢ ላይ ለመግባት 10 ሚሊዮን መፈጸም አለበት ማለት ነው። እስከዚህ ማለት ነው። ከሲ እስከ ቢ 10 ሚሊዮን ያ ማለት ሲ ላይ 2 ሚሊዮን ትራንዛክሽን ከፈጸማችሁ ቢ ለመግባት 8 ሚሊዮን ይቀራችኋል ማለት ነው። ይሄ 10 ሚሊዮን ነው። ይሄ ቢ ላይ ለመግባት እዚህ ጋር ኮሚሽን ሬቱ ደግሞ 12% ይሆናል ማለት ነው። እያደገ ነው የሄደው። የኤጀንት ሌቭሎች በ5 ይከፈላሉ። 4%፣ 8%፣ 12%፣ 16% እና 20%። ያ ማለት 4% ዲ ነው፣ 8% ሲ ነው፣ ቢ ደግሞ 12% ነው፣ ኤ 16% ነው እና ሱፐር ወይም ማክስ የመጨረሻው 20% ነው ማለት ነው። እና እዚህ ጋር 12% ቢ ላይ ስትገቡ 12% ኢንካም ታገኛላችሁ ማለት ነው። ኤ ላይ ስትገቡ ደግሞ ኤ ለመግባት አጠቃላይ 50 ሚሊዮን ትራንዛክሽን ሊፈጸም ይገባል። በእናንተ በኔትወርካችሁ በስራችሁ ባለው ኔትወርኮች 50 ሚሊዮን ትራንዛክሽን ሲፈጸም የእናንተ ኮሚሽን 16% ይሆናል ማለት ነው። ወደ ኤ ሌቭል ትገባላችሁ። የመጨረሻው ሱፐር ወይም ደግሞ ኤስ የሚባለው የኤጀንት ኮሚሽን ሬት እዚህ ጋር ታገኙታላችሁ። ይቺ ማለት ነው። አጠቃላይ 150 ሚሊዮን ትራንዛክሽን ሊፈጸም ይገባል። 150 ሚሊዮን ምናምን ስላችሁ ይሄ ከባድ ሊመስላችሁ ይችላል። በጣም ቀላል ነው። ጠንክራችሁ ስትሰሩ በጣም ቀላል ነው። ምክንያቱም በእናንተ ብቻ ሳይሆን የሚፈጸመው በእናንተ ስር ባለው በልጅ ልጃችሁ ሊሆን ይችላል። በዛ ሁላ ኔትወርክ ሲዘረጋ ያኔ እነሱ ኤክስቼንጅ ሲያደርጉ ይሄ ትራንዛክሽን ይፈጸማል። ሱፐር ትገባላችሁ ማለት ነው። እና 20% ይሆናል ማለት ነው። ያ ማለት በእናንተ ስር ካለ ሆስት ሱፐር ገባችሁ ማለት 20%ን እሱ ካደረገው ኤክስቼንጅ 30% ካምፓኒው ይቆርጥና 16% ለራሱ ወስዶ 14%ን ካምፓኒው ለኤጀንቶች ድርሻ ያደርጋል። ያንን 14% እናንተ ናችሁ የምትወስዱት ማለት ነው። 14% ኮሚሽን ማለት ነው። ግን እዚህ ጋር ለኤጀንቶች ለ5 ስለሚከፋፈል ለዛ ነው 20% ያልኳችሁ ማለት ነው። 20% ነው። ነገር ግን ሙሉ የኤጀንት ድርሻ ከአንድ ልጅ 14% ነው ማለት ነው። 14%ን ለ5 ሲያካፍለው 20% ይሆናል። 20%ቱ ነው 20%። ምሳሌ ዲ ላይ አንድ ልጅ ቢኖራችሁ እናንተ ሱፐር ብትሆኑ ዲ ላይ ያለው ልጃችሁ 4%ን ይወስዳል ማለት ነው። ገብቷችኋል? 4%ን ይወስዳል። ምሳሌ አንድ ልጃቸው ዲ ላይ ያለ ልጅ ኤጀንት ካላችሁ እናንተ ሱፐር ሆናችሁ ዲ ላይ የሆነ ኤጀንት ካላችሁ የእሱ ልጅ 1000 ኮይን ኤክስቼንጅ ቢያደርግ 30% ይቆርጥና 160ውን ፖይንት ይወስዳል። ከዛ 14% ወይም 140ውን ለማን ያደርጋል ማለት ነው? ለኤጀንቶች ያደርጋል ማለት ነው። ዲ ላይ ያለው ልጅ 28ቷን ይወስዳል። 28 ፖይንት ይወስዳል ማለት ነው። ስንት? 28 ፖይንት 4% ማለት ነው። 4%። ሌላውን አንተ ቀጥታ ሱፐር ኤጀንት የሆንሽው ልጅ ዲ የሆነው የእናንተ ልጅ ከሆነ ቀጥታ ስንቱ ፐርሰንት ይገባል ማለት ነው? ለእናንተ 16% ማለት ነው። ወይም ደግሞ 112 ፖይንት ይገባላችኋል ማለት ነው። ከዚህ በላይ ያሉት እነዚህ ጋር ከዚህ በላይ ያሉት ይገባላችኋል ማለት ነው። ይሄንን አትርሱ። ዲ ላይ ያለ ልጅ 4% ተከፋይ ነው። ሲ ላይ ያለ ልጅ 8%፣ ቢ ላይ ያለ ልጅ 12%፣ ኤ ላይ ያለ ልጅ 16% እና ኤስ ላይ ያለ ልጅ 20% ተከፋይ ነው ማለት ነው። ይሄ ነው። እና እንደገና ደግሞ ምሳሌ ሲ ላይ ያለ ልጅ ካላችሁ እሱ 8% ወስዶ ለእናንተ 12% ይሰጣችኋል ማለት ነው። በዚህ ጋር በፐርሰንቱ መሰረት ቀላል ነው ማለት ነው። ይሄ ምንም የሚከብድ ነገር የለውም። ይሄ ምንም ግራም የሚያጋባ ነገር የለውም። እዛ ላይ 14% ብለህ እዚህ ጋር እንዴት 20% ትላለህ ልትሉ ትችላላችሁ። ይሄ ከእነሱ ላይ እሱ የሚያካፍለን 14 ነው፣ ግን የኤጀንቶች ድርሻ ለ5 ከፍሎታል። እንደምታዩት ዲሲቢኤኤስ ብሎ ከፍሎታል ማለት ነው። ስለዚህ 4%፣ 8፣ 12፣ 16፣ 20 የዲ ሌቭል ላይ ያለ ልጅ ሲ ላይ ያለው ልጅ የሚበልጠው በ4% ነው ማለት ነው። ቢ ላይ ያለው ልጅ የሲውን የሚበልጠው በ4% ነው።
ልክ ሁኔታ ነው የሚቀጥለው ማለት ነው። ዲ ላይ ያለ ልጅ እና ምሳሌ ኤስ ላይ ያለ ልጅ በ16% ይለያያሉ። ይሄ ነው ይሄ ይመስላል ኤጀንት ሌቭል ይሄንን ይመስላል ማለት ነው። እና ያሉትን ደግሞ ወደ ላይ ደግሞ ላሳያችሁ። ምሳሌ እዚህ ጋር ምን አለ? ይሄ ኮሚሽን ሬት 4% ይላል። ምክንያቱም ዲ ሌቭል ላይ ያለ አካውንት ነው። ይሄ ዲ ሌቭል ላይ ያለ አካውንት ነው። እዚህ ጋር ወደ ሲ አፕግሬድ ቱ ሲ እያለ ነው። ይቻት ሲ ላይ እንትን ብሏልና አርኒንግ ይሄ 2 ሚሊዮን ፖይንት ሲፈጸም ቀጥታ ይሄ ይሞላል። ይሄ በዚች እቺ ሰማያዊ እየሞላ እዚህ ጋር 2 ሚሊዮን እንደደረሰ ይሄ ይሞላል ማለት እና እዚች ጋር እቺ ሲ ላይ ያስገባችኋል ማለት ነው። እዚች ሲ ላይ ያስገባችኋል ማለት ነው። ሲ ላይ ሲሆን ምንድነው 2 ሚሊዮን ነበር ወደ ሲ ለመግባት እዚህ ጋር አሁን ላሳያችሁ። ሲ ላይ ሲገባ አሁን ሲ ላይ ነበረ። ሲ ላይ ሲገባ ይቺ 4% የምትለው ሬት ወደዚች ወደ 8% ትቀየራለች ማለት ነው። ወደ 8% ትቀየራለች ማለት ነው። ቢ ላይ ሲገባ እንደምታዩት 4%፣ 12%፣ 8% እያለ ነው የሚሄደው። እንደምታዩት እዚህ ጋር ምሳሌ አሁን እዚህ ጋር ዲ ላይ ስለነበረ 4% ነው ኮሚሽን ሬቱ። ሲ ላይ ሲሆን ደግሞ 8% ወይም እዚህ ጋር እንደምታዩት 8% ይላል ማለት ነው። ከዛ ቢ ላይ ሲሆን እዚህ ጋር ስንት ይላል? 12% ይሆንለታል። ከዛ እዚህ ጋር ደግሞ 16% ማነው ይሄ ኤ ሌቭል ነው። ኤ ሌቭል ላይ ሲሆን 16% ይሆናል ኮሚሽኑ። ኤስ ላይ ሲሆን ደግሞ 20% ይሆናል ማለት ነው። ስለዚህ እዚህ ጋር ይሄ ሊያድግ ይገባል ማለት ነው። ይሄ ሊያድግ የሚገባው በማን ነው? እናንተ ጠንክራችሁ ስትሰሩና በእናንተ ስር ያለ ኔትወርክ ሲንቀሳቀስ ነው። ስለዚህ እዚህ ጋር አሁን ሲ ላይ ስመልሰው 2 ሚሊዮን ትራንዛክሽን እንዳለኝ ሲ ለመግባት አጠቃላይ 2 ሚሊዮን ትራንዛክሽን ያስፈልጋል ማለት ነው። እዚች ሌቭል ላይ ሲ ላይ ለመግባት 2 ሚሊዮን ትራንዛክሽን ሊፈጸም በስራችሁ ባለ ኔትወርክ ሊፈጸም ይገባል። ቢ ላይ ለመግባት ደግሞ እንደምታዩት ቅድም አሳይቻችኋለሁ፣ ግን እዚህ ጋር ልድገምላችሁ። ቢ ላይ ለመግባት ያው አጠቃላይ 10 ሚሊዮን ትራንዛክሽን ሊፈጸም ይገባል። 10 ሚሊዮን እንደምታዩት ወደ ኋላ ለመልስና ላሳያችሁ። እዚህ ጋር 10 ሚሊዮን ትራንዛክሽን ሊፈጸም ይገባል። ቢ ሌቭል ለመግባት 12% ይሆንላችኋል ማለት ነው ቢ ሌቭል ስትገቡ። እና አሁን ደግሞ ኤ ላይ ስትገቡ እንደምታዩት ኤ ላይ እዚች ጋር ለመግባት ይቻት ኤ ሌቭል 16% ኮሚሽን ለመከፈል 50 ሚሊዮን ትራንዛክሽን ሊፈጸም ይገባል። ይህ 50 ሚሊዮን ምናምን በጣም ቀላል ነው። ግን ይሄ ቀላል ነው ስላችሁ እናንተ ኔትወርካችሁን ፕላትፎርሙን በደንብ ከተረዳችሁት በኋላ ፕላትፎርሙን ላይ በደንብ ፕሮሞት ማድረግ እነዛን ያመጣችኋቸውን ልጆች በደንብ ስታስተምሯቸው እና እነሱ ኤክስቼንጅ እንዲያደርጉ ስታደርጉ የእናንተ ቲም ይዘረጋል። ሁለተኛ እንደገና ይሄ ኮሚሽን ሬታችሁ ይሄ ኤክስቼንጅ እየሆነ እየተጨመረ እርኒንግ እየተጨመረ ይሄዳል። ያ ማለት የእናንተ ኮሚሽን ሬት እያደገ ይሄዳል ማለት ነው። ስለዚህ እዚህ ጋር አሁን ደግሞ ማን አለ 50 ሚሊዮን ያስፈልጋል ማለት ነው። ሱፐር ለመግባት እንደነገርኳችሁ ሱፐር ወይም ኤስ ላይ ለመግባት ማክስ ነው እንግዲህ ይሄ የመጨረሻ ነው 20% ነው። 150 ሚሊዮን ትራንዛክሽን አጠቃላይ ከዲ ጀምራችሁ እስከዚህ ድረስ አጠቃላይ 150 ሚሊዮን ትራንዛክሽን ስትፈጽሙ ሱፐር ኤጀንት ትገባላችሁ ማለት ነው። ሱፐር ኤጀንት ትገባላችሁ። ይሄ ነው ሱፐር ኤጀንት የምትገቡበት መንገድ ይሄ ነው ማለት ነው። ስለዚህ እዚህ ጋር በደንብ እንደገለጽኩላችሁ ይሰማኛል። ስለዚህ አሁን ይሄ ምንድነው? ኮሚሽን ሬት ይባላል። በቃ እዚህ ጋር ነው የኛ በጣም ትልቃችን ስራ ይሄ ነው። ይሄንን በደንብ ማሳደግ ልጆቻችንን እያበቃን ስንሄድ የኛ ኔትወርክ እየሰፋ እያደገ ይሄዳል ማለት ነው። ይሄ ኤጀንት ኮሚሽን ሬት ኤጀንት ሌቭል ይባላል ማለት ነው። ይሄ ኤጀንት ሌቭል ነው። ያው እዚህ ጋር እንዳሳየኋችሁ እዚች ሰንጠረዥ ውስጥ ያለው ይሄ ኤጀንት ኮሚሽን ሬት ይላል። እንደምታዩት እዚች ጋር ኤጀንት ኮሚሽን ሬት ይላል እና እዚህ ጋር በደንብ አሳይቻችኋለሁ ማለት ነው። ይሄ ነው የእናንተ ልጆች ደግሞ በደንብ ሲያንቀሳቅሱ ነው የእናንተ ሌቭል ከዲ ወደ ሲ፣ ከሲ ወደ ቢ፣ ከቢ ወደ ኤ፣ ከኤ ወደ ሱፐር የምትገቡት። ይሄ ነው የምታገኙበት ኮሚሽን። በዚህ መሰረት ነው $10 በቀን $20 $30 $50 $200 $300 ድረስ በቀን እየተሰራበት ያለው መንገድ ይሄ ነው። እዚህ ላይ በደንብ ወጥረው ጠንክረው ሰርተው ማለት ነው። ስለዚህ እናንተም ይሄንን በደንብ ማሳካት ትችላላችሁ ማለት ነው። አሁን ደግሞ ሌሎቹን የፖፕ ላይ እዚህ ጋር የኤጀንት ሌቭል ሴቲንጎችን ደግሞ ሌሎቹን ላስቃኛችሁ። ይሄ ኤጀንት ሌቭልን አሳይቻችኋለሁ ማለት ነው። ኮሚሽናችሁን የት እንደምታገኙ አሳይቻችኋለሁ፣ የቀን ገቢያችሁን። አሁን ወደ ኋላ እንመለሳለን ማለት ነው።
እዚህ ጋር እንዳሳየኋችሁ እንግዲህ ያው ያሉትን እዚህ ጋር ያሉትን አይተናል። ብዙ ነገሮች እዚህ ጋር አሁን አይተናል። እዚህ ጋር አይተናል። ይሄ ያው አሳይቻችኋለሁ እዚህ ጋር። ይሄ እንደነገርኳችሁ አሁንም እንዳትረሱት በደንብ ፎከስ አድርጋችሁ ተከታተሉት። ይሄ እዚህ ጋር የቀን ገቢያችሁን የምታገኙት፣ እዚህ ጋር ደግሞ የዚህ ጋር የምታገኙት ተደምሮ ነው። እዚህ ጋር ዊዝድሮ የምታደርጉት ፖይንታችሁን የሚያሳያችሁ ማለት ነው። እዚህ ጋር ደግሞ አሁን ማኔጅ የሚል ነገር አለ። ማኔጅ የሚል ነገር አለ። ይቺ ማኔጅ የምትለው ምንድን ናት? ማኔጅ የምትለው ምንድን ናት? ገብተን እናያታለን። እዚህ ጋር ይህ አሁን እዚህ ጋር ሆስት የምናይበት ነው። እዚህ ጋር ሆስቶቻችንን የምናይበት ነው። እዚህ ጋር ቤዝ ሳላሪ ሆስት የሚባሉ ነገሮች አሉ። እነዚህ ኤስአይደል፣ ሮኬት ሆስት፣ ስታር ሆስት ምናምን የሚባሉት ነገሮች ማለት ነው። እሱን የምናይበት ነው። በደንብ ስለሱ ደግሞ በደንብ ስለ ሁሉም ነገር እንመጣበታለን። እዚህ ጋር ደግሞ ሆስት ግሩፕ የሚባል ነገር አለ። የሆስቶችን ግሩፕ ነው። እዚህ ጋር ደግሞ ልጆቻችን የሆነ ከኤጀንትን መውጣት ሲፈልጉ ወይም ደግሞ ሊቭ ሲያደርጉ እኛ ጋር ፍቃድ እዚች ጋር ትመጣልናለች ማለት ነው። 1 ቁጥር ምናምን ብሎ 2 ቁጥር 3 ቁጥር እያለ ይመጣልናል ማለት ነው። እዚህ ጋር ያሉትን ነገሮች በደንብ አሳያችኋለሁ። እዚህ ጋር ደግሞ ይቺ ማይ ኤጀንሲ የምትለው እኛ ኤጀንት ስታፈሩ እናንተ ልጆቻችሁን አስተምራችሁ መጀመሪያ ሆስት እያሉ በእናንተ ስትመዘግቧቸው ስታስተምሯቸው ገና እዚች ጋር ይቺ ሆስት የምትለው ይቺ አሁን እያከበኳት ያለችው እሷ ጋር ነው የምታገኙት ማለት ነው። ወይም እዚህ ጋር በቀስት ላሳያችሁ። ይቺ ማለት ነው እዚች ጋር ሆስት የምትለው ጋር ማለት ነው። እሷ ጋር ነው። በኋላ ላይ ደግሞ ኤጀንት ስታደርጓቸው እዚህ ጋር ነው ቁጥራቸውን የምታዩት ማለት ነው። ይሄ ማይ ኤጀንሲ የሚለው እሱ ጋር ነው የምታዩት። እና አሁን ላሳያችሁ ደግሞ እዚህ ጋር ሆስቶቻችሁን እንዴት እንቆጣጠራለን። ይቺን እንነካና ላሳያችሁ። ሶሪ ይቺን ነክተን ላሳያችሁ። እዚህ ጋር እንግዲህ ይሄ እናንተን እንደ አንድ ሆስት ነው የሚቆጥራችሁ፣ ኤጀንት ብትሆንም እንደ አንድ ሆስት ራሳችሁን በራሳችሁ ሆስት ይቆጥራችኋል ማለት ነው። እዚህ ጋር ላይቭ ስትሪም ሌቭላችሁን የልጆቻችሁን ላይቭ ስትሪም ሌቭል ያሳያችኋል። እዚህ ጋር ደግሞ ተከፋይ መሆናቸው ኦርዲናሪ ቋሚ አድርጓቸዋል ወይስ ኒው ካለ አዲስ ናቸው ማለት ነው። እሱ ነው። እዚህ ጋር ደግሞ ሱፐር ሳላሪ ወይም ደግሞ ሀሪፍ ተከፋይ መሆናቸው ነው። እዚህ ጋር ደግሞ ላይቭ ዱሬሽን ወይም ደግሞ የላይቭ የሰሩትን ቆይታ ያሳያችኋል ማለት ነው። እዚህ ጋር ደግሞ ፓርቲ ሆስት ዱሬሽን ነው። ይሄም ደግሞ የፓርቲያቸውን ቆይታ ነው የሚያሳያችሁ። እዚህ ጋር አርኒንግ ይህ አሁን እነሱ አሁን የሰሩትን ፖይንት ምሳሌ 1 ሚሊዮን ሊሆን ይችላል። እዚህ ጋር እናንተን ያሳውቃችኋል። እዚህ ጋር ይጽፍላችኋል ማለት ነው። በየቀኑ እየደመረላቸው ለእናንተ ይሄ እናንተ ነው የእነሱን ያሳውቃችኋል ማለት ነው ሆስቶች ስትይዙ። ሁለተኛ እንደገና እዚህ ጋር ደግሞ ምን አለ ኮሚሽን። ይሄ ነው አሁን እናንተ እዚህ ጋር ኮሚሽን ይላችኋል። ይሄ ኮሚሽናችሁ ምንድነው? እዚህ ጋር ያገኛችሁትን ከነሱ ከልጆቹ ያገኛችሁትን ኮሚሽን እየደመረላችሁ ይሄዳል ማለት ነው። እዚህ ጋር ያሳውቃችኋል ኮሚሽናችሁን ከአንድ ልጅ ያገኛችሁት ከአንድ ልጅ በ30 ቀን ውስጥ ያገኛችሁትን ኮሚሽን ያመጣላችኋል። እዚህ ጋር ደግሞ ማይ ኮሚሽን፣ ይቺ ማይ ኮሚሽን የምትለው ምንድናት? ኮሚሽናችሁን ይገልጽላችኋል። ያገኛችሁትን በ30 ቀን ውስጥ ኮሚሽናችሁን እዚህ ውስጥ ታገኙታላችሁ ማለት ነው። ማይ ኮሚሽን የሚለው ውስጥ ታገኙታላችሁ። ይሄ የኤጀንቶች ሆስቶችን የምታስተዳድሩበት ወይም ሆስቶችን ማኔጅ የምታደርጉበት ቦታ ነው። ብዙ ሆስቶች ሲኖራችሁ እንግዲህ የምታዩበት ቦታ ነው ማለት ነው። ይሄ እንግዲህ ይሄ ቁጥር አሁን 30 40 50 ልጆች ሊኖሯችሁ ይችላል። እዚህም ጋር ደግሞ ኤጀንሲዎች ቶሎ ካፈራችሁ ይኖራችኋል። ይሄ የሚያደርገው እንግዲህ እዚህ ጋር ባሉትና እዚህ ጋር ባለው ኔትወርካችሁ ኤጀንቶቻችሁ በእናንተ ስር ያሉ ኤጀንቶች ሆስቶች ይዘው ሲያስተምሩ ሲያሰለጥኑና ኤክስቼንጅ ሲያስደርጉ የእናንተ ሌቭል ይሄ ያድጋል ማለት ነው። የእነሱም ሌቭላቸው በዛ ደረጃ ባሉበት ሌቭል ያድጋል። የእናንተም ይሄ ሌቭል እዚህ ጋር ያለው የኤጀንት ሌቭላችሁ ያድጋል ማለት ነው። እዚህ ጋር ያለውም ሆስቶች ሲያንቀሳቅሱና ኮይን ኤክስቼንጅ ሲያደርጉ የእናንተ ሌቭል እዚህ ጋር ያድጋል ማለት ነው። ይሄ ነው። ሁለተኛ እንደገና የኤጀንቶችን ደግሞ እናያለን። የኤጀንቶች አሁን እዚህ ጋር ምንም ኤጀንሲ የሚል ላይ ምንም ላይ ስለሌለው ምንም አያሳየንም። ምንም አይነት ኤጀንሲ ስለሌለው ይሄ ኤጀንት አካውንት ማለት ነው። ሁለተኛ እንደገና ሆስት አፕሊኬሽን የሚለውን እችን እናያለን። እዚህ ጋር እናያለን። ፔንዲንግ ኩዊት ሪጀክትድ
ምንድነው ልጆቻችሁ አፕላይ በሚያደርጉ ጊዜ ወይም ደግሞ እንድትለቋቸው ወይም ኤጀንት መሆን ሲፈልጉ ከዛ አፕላይ ሲያደርጉ ከራሳቸው አካውንት ላይ ማይ ኤጀንሲ ላይ ገብተው ሲያደርጉ እዚህ ጋር ምን ያደርግላችኋል? ይመጣላችኋል። እዚህ ጋር ፔንዲንግ በሚለው እየጠበቃችሁ መሆኑን ይመጣል ማለት ነው። እናንተ ከለቀቃችኋቸው በዚህ ጋር ያሰልፋላችኋል። የለቀቃችኋቸውን ልጆች አግሪ ብላችሁ የለቀቃችኋቸውን ልጆች ሪጀክት ካረጋችሁባቸው ወይም ደግሞ አልንለቅም ካላችኋቸው ደግሞ እዚህ ጋር ይመጣል ማለት ነው። በዚህ በሶስት ዘርፍ ከፍሎ ያሳያችኋል ማለት ነው። ያው የኤጀንት ደግሞ ሪሙቭ የምናደርግበትን ቪዲዮ ደግሞ ሰራላችኋለሁ። ከኤጀንት መንገድ የምንወጣበትን ቪዲዮ ሰራላችኋለሁ። ከኤጀንቶች የምንላቀቅበትን መንገድ ሰራላችኋለሁ ማለት ነው። እና ይሄንን ይመስላል። ይሄ ሆስት አፕሊኬሽን ይባላል ማለት ነው። እናንተ እየገባችሁ ደግሞ ቪዲዮውን እያደረጋችሁ ፕራክቲስ አድርጉ። እዚህ ጋር ሱፐር ፈንድ የሚል አለ። ይሄ ሱፐር ፈንድ ምንድነው? ስለዚህ ደግሞ በደንብ ሰራላችኋለሁ። በደንብ ለራሱን የቻለ ርዕስ ነው። በዚህ ቪዲዮ ሰራላችኋለሁ ማለት ነው። በሱፐር ፈንድ እዚህ ጋር አድ ሆስት የሚል ነገር አለ። ይሄ ምንድነው? አድ ሆስት ምንድነው እናያለን። እሱ እዚህ ጋር ኮድ ያስፈልጋችኋል። ምሳሌ ሆስቶችን ለመያዝ ነው። ሆስቶችን ስትይዙ ይሄ እንኳን አስፈላጊ መንገድ አይደለም። ማይ ኤጀንሲ ላይ ገብተው የተሻለ ነው የእናንተን አይዲ ቢሞሉ እዚህ ጋር የእነሱን አይዲ ታስገባላችሁ እዚህ ጋር ማለት ነው። ከዛ እነሱ ጋር የሚገባውን ኮድ ሲነግሯችሁ ይሄን ታስገባላችሁ ማለት ነው። ይሄ አስፈላጊ አይደለም። ይሄ በጣም አጉል ልፋት ነው። እና የሚሻለው ምንድነው? ማይ ኤጀንሲ ላይ በእነሱ ገብተው የእናንተን አይዲ ነግራችኋቸው እዛ ጋር ቢሞሉና ከእናንተ ጋር ቢሰሩ የተሻለ ነው ማለት ነው። ሁለተኛ እንደገና በፓርት 11 ባሳየኋችሁ ቪዲዮ ወደ ኋላ ለመለስና የኤጀንቶችን ጨርሰናል። ያው ኮይን ትሬዲንግ የሚባል ነገር አለ። እሱን አሳያችኋለሁ ማለት ነው። እዚህ ጋር ሃፒ ፕላስ አብዱ የሚለው ይሄ የኔ ልጅ የሆናችሁ ልጆች የራሳችሁን ስም እዚች ጋር እቺን ታረጉና ሲደመር በፓርት 11 ላይ ቪዲዮ አለ ባይዘው። እሺ በፓርት 11 ላይ ቪዲዮ አለ። ይሄ ቪዲዮ እንዳይረዝምባችሁ እዚች ጋር ሃፒ ፕላስ አብዱ የሚለው ላይ ሃፒ የሚለው ላይ የራሳችሁን ስም ታስቀምጡና ፕላስ ከዛ አብዱ በእንግሊዘኛም ሆነ በአማርኛ መጻፍ ትችላላችሁ ማለት ነው። ሲደመር የእናንተ ልጆች ደግሞ ከእናንተ ስም በፊት የራሳቸውን ስም ይጽፉና ሲደመር ያደርጋሉ። ከዛ የእናንተን ስም ይጽፉና ፕላስ አድርገው የኔን ስም ይጽፋሉ። ይሄ ምንድነው? ኔትወርክ ማርኬታችንን በደንብ ለመዘርጋት የማን ልጅ ነው የሚለውን በደንብ ለማየት ነው። ሆስቶችን ደግሞ ኤጀንት የምናደርግበትን ቦታ ላሳያችሁ። የኤጀንት ሊንክ የምንልክበት ይሄ ደግሞ ፓርት 9 ኦር 10 ላይ አለ። ይሄ ማለት ነው ኢንቫይት ኤጀንት ልታደርጉ ስትሉ እዚህ ውስጥ ገብታችሁ ነው ሊንክ የምትልኩላቸው ወይም ደግሞ እናንተ ራሳችሁ ኤጀንት የምታደርጓቸው ማለት ነው። ሊንኩን ከላካችሁላቸው ያው ራሳቸውን በራሳቸው በእናንተ ሊንክ ኤጀንት ማድረግ ስለሚችሉ ይሄንን ሼር የሚለውን ነክታችሁ ስለዛ ቪዲዮ ኤጀንት ለመሆን ለሚለው ፓርት 9 ኦር ፓርት 10 ላይ ተመልከቱት። ይቺን ኮፒ ሊንክ የምትለውን ነክታችሁ ኮፒ ታደርጉታላችሁ ማለት ነው። ከዛ ይሄንን ስትልኩላቸው እነሱ በዚህ ኤጀንት ይሆናሉ ማለት ነው። ስለ ኮይን ትሬዲንግ ላሳያችሁ። ኤጀንት ውስጥ እንገባለን። ኤጀንት ውስጥ ኮይን ትሬዲንግ ማለት ኮይን የምንሻሻጥበት፣ ኮይን ኤክስቼንጅ የምናደርግበት። የዚህን ቪዲዮ ደግሞ የኮይን ትሬዲንግ ቪዲዮ ደግሞ ፓርት 8 ላይ ያለላችሁ፣ ፓርት 8 ላይ ያላያችሁት ቪዲዮ ይሄ ኮይን ትሬዲንግ የሚለው ማለት ነው። ኮይን ትሬዲንግ የሚለው እዚህ ጋር ኤጀንት የሆናችሁ ልጆች ጋር ነው የምታገኙት ማለት ነው። እዚህ ጋር እንግዲህ ኮይናችሁን እዚህ ጋር ኮይን ትሬዲንግ ያላችሁን ያስቀምጥላችኋል ማለት ነው። እዚህ ጋር ነው እንግዲህ ኮይን ምሳሌ እዚህ ጋር ያላችሁን ኮይን መሸጥ መግዛት በዚህ በኤጀንት አካውንታችሁ ወይም በኮይን ትሬዲንግ አችሁ መግዛት ትችላላችሁ ማለት ነው። በኮይን ትሬዲንጋችሁ መግዛት ትችላላችሁ። ሁለተኛ እንደገና ኤጀንት የሆነንና ያልሆነን ሰው ማወቅ ትችላላችሁ ማለት ነው። እዚህ ጋር ምሳሌ የኔን አይዲ ባስገባ 44729343 ብዬ ባስገባ ኤጀንት አብዱ ብሎ ይመጣና እዚህ ጋር እንደምታዩት እዚህ ጋር ኤጀንት አብዱ ብሎ መጥቷል። እዚህ ጋር አሁን ኤጀንት አካውንት ብሎ መጥቷል ማለት ነው። ወደዚህ ወይም ወደ ኮይን አካውንት ካላችሁት በውጭ እዛ ጋር ጊፍት ጋር የምንሰጣጥበት ጋር ነው። በኤጀንት አካውንት ካላችሁ ደግሞ እዚህ ጋር ነው የሚገባው ማለት ነው። በእኔ እዚህ ጋር ኮይን ትሬዲንግ ላይ ይገባልኛል ማለት ነው። ያ እዚህ ጋር ኮይን መላላክ ትችላላችሁ ማለት ነው። ይሄ ኮይን ቀጥታ ስትልኩት ኮይኑ ጋር ነው የሚደመረው እንጂ 30% ምንም አይቆርጥባችሁም ማለት ነው። የዚህን ቪዲዮ ኮይን እና ፖይንታችሁን ወደ ኮይን የምትቀይሩበት መንገድ ነው። ፖይንታችሁን እንዴት ትቀይራላችሁ የሚለውን ፓርት 8 ላይ አለ። ፖይንታችሁን ወደ ኮይን የምትቀይሩበት መንገድ በዚህ መንገድ ነው አሳይቻችኋለሁ ማለት ነው። ኤጀንት የሆናችሁ ልጆች በዚህ መንገድ መቀየር ትችላላችሁ ማለት ነው። ሆስቶች ደግሞ ለኤጀንቶቻችሁ መቀየር እንፈልጋለን ብላችሁ እሱ በሚልክላችሁ አድሬስ ተጠቅማችሁ
ፖይንታችሁን ወደ ኮይን መቀየርና ቀይሮ እሱ ይልክላችኋል ማለት ነው። የኤጀንት አካውንት ይህንን ይመስላል። በቀጣይ ቪዲዮ እስከምንገናኝ ሰላማችሁ ይብዛልኝ። ሰላም ቆዩ። ጠንክሩ፣ በርቱ። በደንብ ወጥራችሁ ስትሰሩ ይሄንን ትራንዛክሽን በደንብ አሟልታችሁ ሱፐር ኤጀንት ትገባላችሁ ማለት ነው። ከሞትና ከሱፐር አይቀርም። ይመቻችሁ።